መንግስት ለምንድን ነው አንተን የሚያሳድድክ? እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ 3000 ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ። ፍቃድ ስጡኝ አልኳቸው። አስለፍተውኝ እምቢ አሉ። አንድ በይ። ሁለት ቤቴን አፈረሱብኝ። ቤቴን አፈረሱብኛል። ቤቴን አፈረሱ። የ10 ሚሊዮን ብር ቤት እርሻ የወሰዱ ባንኬን አገዱ። መንግስት እኔን ምን ያላደረ? አሁን ደግሞ አየር መንገድ አገደኝ ጭራሽ። የትኛው መንግስት ስትል ስማቸው ማን ናቸው? ስንት ናቸው? አንድ ሰው ነው? ብሔርተኛ መንግስት በይባቸው ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል። አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱን ማለት የነበረብኝ። ወይኔ ጉድ ፈላ። ዛሬ ዘንድሮ ታስጠሳ። አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ እኮ በሱ። አንተ ሰውዬ ግን ኢትዮጵያ ውስጥ ነው ያለው እንዴ? ያው ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታዩም እንዴ? በቀደም 3 ቀን በፊት በድሮ ህይወቱ ሴት ውሻ። እኔ ተው እኔ ላንተ ብዬ ነው። እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለኩ ማለት ይችላል። ላንተ ግን ተው። በሌላ ህይወት ይፈጠራል በእኛ ሃይማኖት። አሁን እኔ ህንድ ነበርኩ ሴት ሆኜ፣ አብይ አህመድ ጀርመን ውስጥ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው፣ አንድ ሴት ውሻ ነበር ስላቸው ቡሽኪ ማለት ነው ብለው አሰሩ። ጋይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ ምክንያታዊ ያልሆነ ዝም ብለው ሰው እንዴት ያስራሉ? ስንቴ ታሰረ? አንድ አመት ብቻ ሶስት ቀን 4 ቀን 10 ጊዜ ይሆናል የታሰርኩት። እጅግ በጣም ህይወት ከባድ ነው። ወድላል በእውነት ዱላዬን ይዤ መሄድ አልቻልኩም። 2 ጊዜ ዱላዬን ሰበሩብኝ ፖሊሶች። እንዴ ተው ግን አንተ ግን ይኸውልህ ሰው ችግር የለብህም። ግን እኔ ፈራውልክ። ማናቸውንም አልፈራም። እኔ ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው። የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተቸት መብት አለኝ። ለምንድን ነው ስንተች እስር ቤት የሚከቱ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አድርገህ ወደ ኬንያ ድንበር ጠረፍ ላይ ነው ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠክ እንደዚህ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ነው ያለው ውዶቼ። ፖሊስ ነው የው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ፍቅረ ሲዝም ወይ ሰክረሃል ወይ አሞሃል ጠጥተሃል። እኔ አናደው ባንኬን ለምን መሰለሽ እንዲማወራው ባንኬ ላይ የነበረውን 2 ሚሊዮን ብር አገቱብኝ። አገዱት። 2 ሚሊዮን ኬት አመጣክ? 2 ሚሊዮን ነበረ ኬት አመጣ? ውርስ ነው ቤተሰብ በውርስ ያገኘሁት ነው። በውርስ ያገኘሁት ብር ነው። እኔ ጋይስ እኔ ቤታዬ እድሜ ላንቺ ሰውዬውን አሳሰርሽ እንደ እኔ ይኸውላችሁ ተው ብየዋለሁ። ተስፋ ቆርጧል። አይ ለምንድን ነው የታሰርከው? ምክንያት ንገረንና እንሰጣለን እያሉ ነው የታሰርኩት። የአሁኑ አካምቡልተን ይበሉ ብሎ አብይ አህመድ ቪዲዮ አንድ የሆነ ጊዜ አልተናገረም። እኔ ደግሞ ኦሮሞዎችም እንደምን ዋላችሁ ይበሉ እየተናገርኩ በሱ ታሰርኩ። አንድ ሁለተኛ ላይ የታሰርኩት አብይ አህመድ በድሮ ህይወቱ ውሻ ሻጭ ነበር ባልኩት ነው የታሰርኩት። እና ደግሞ አዳነች አበቤ ደግሞ ፈረስ በሱ ነው የታሰርኩት። የመጀመሪያ ሰው በዚህ ሶስተኛው የሆነ ጊዜ ደግሞ የታሰርኩት ህልም አይቼ ስለተናገርኩ ስለ ብርሃኑ ነጋ ላይ ህልም አይቼ ተናግሬ ታሰሩ። በህልም ሁሉ አስረውኛል። ይገርማቸዋል። በህልም ይታሰራል ሰው ህልም ስለማባቴ አዳነጃዊና አያብ ምን ያርክ ፈረስ ብዬ። አረ በጣም ነው የሚገርሙት። በማይረባ ነገር አረ ዘንድሮ ቤታዬ ገዳፋ ወሰደ። አንተ ሰውዬ ተው ግን ፍቅራስ እኔ ምን ላርጋቸው? እኔ ላንተ ብዬ ምንም አልሆንም። ምን ያሳዝናኝ ነው። እኔ ምን ላርጋቸው ታዲያ? እነሱ ዝም ብለው በሚረባ ያሰሩ ጌታ መሮታል። ጋይስ እኔ አሁን ካየሁት እንደሆነ መሮታል ማለት የሚበላበት የሚል ምናምን እስር ቤት ይወርውሩኝ። የእስር ቤት ምግብ እበላለሁ፣ እዛው ቀለባለው ደረጃ ላይ ነው ያለው። ባንኩን በተለይ ካገዱት በኋላ በጣም ነው የተናደድኩት። የሰው ብር ያግዳሉ እንዴ? ወይኔ ግን ያቺ ሀገር ግን ልጆቿን ታያለች እንዲህ ተሰደው አብደው ሲለምኑ። ፖሊስ እየፈለገኝ ነው እያልኩኝ ራሴ ላይ ጣጣ አልከትም። ባይፈልገኝ ራሴ ላይ ችግር አልፈጥርም። እየፈለገኝ ነው ከፌዴራልም ከከንቲባ ጽሕፈት ቤት በአመት ውስጥ በጣም ብዙ ጊዜ አስረውኛል። ደጋግመው እንደምታውቁ
አሁን ደግሞ ባንኬን አገዱ፣ በአየር መንገድ አገዱኝ። ባንክ ላይ ደግሞ 2 ሚሊዮን ብር ነበር የውርስ ያገኘሁት ብር። ከነገና ቤት ደግሞ ታውቃላችሁ፣ በቪዲዮ አሳይቻችኋለሁ። 10 ሚሊዮን ብር የሚያወጣ ቤት ወስደውብኛል። 400 ካሬ ሜትር 16 ክፍል። የዛሬ 2 ዓመት አሳይቻችኋለሁ በቪዲዮ። ዶክመንቱ አለ፣ መረጃ አለ። እንግዲህ ነው ብዙ ነገር አራታችሁ እሱ ነገር ስትረስ ላይ ነው እንዴ? ቋጣችሁ እኔ ላይ ብቻ ሳይሆን ለምን ብለው እየጠየቁ ነው? ለምን ብለው እየጠየቁ ነው? ይህ መንግስት በዘር ላይ የተንጠለጠለ መንግስት ሆኗል። በቃ ባጭሩ በዘር ላይ የተንጠለጠለ መንግስት ነው። እኔ ላይ ብቻ አይደለም፣ ነፃነት አተናል። በየቀበሌው በየክፍለ ከተማ በየቢሮ ስንሄድ ከዘር ጋር የተገናኘ የአድሚኒስትሬሽን ስርዓት ነው ያዋቀረው። በዚህ ምክንያት ምንም ነገር መስራት አልችልም፣ ራሳችን ማስተናገድ አንችልም። ስለዚህ ሁላችንም ዝም የምንለው ነገር አይደለም። ከዚህ በኋላ ሁላችንም ልንታገል ይገባል። ልጅን ሴትዮ በህልም ያውጣት ጭራ እሷ ናታ። እንደዛ በኢየሱስም ተሰለብ ካንተ ራሱ አሁን ባው ጋይስ ትሪፕል አንተ ነው የኔ ኔትወርክ ነው ጋይስ። ኤቨሪባዲ ትሪፕል ጋይስ እስኩ ኤቨሪባዲ ትሪፕል ጋይስ ትሪፕል ጋይስ እስኩ ትሪፕል ጋይስ እስኩ ጋይስ ኤቨሪባዲ ትሪፕል ጋይስ እስኩ ጋይስ ትሪፕል እስኩ አረ ትሪፕል እንዴ ኔትወርክ ትክክል አይደለም። ሞዴ ኔትወርክ ይደርቃል እንጂ ከወንበር ላይ ያስጠፋል። እንዴ አምላክ ይሁን እንዴ ማን ነው? ለነገሩ እኔ ዘንድሮ አይኔን በስትክክል ማን ነው ጋይስ? ማን ነው? በኢየሱስ ክርስቶስ ይሄኔ እኮ የሚያውቀው ሰው ነው ሊያገተው ይሆናል። ማን ያውቃል? ኤርሚያት ጨዋታ በኢየሱስ ክርስቶስ ራስክ ነክ ኤርሚ ምን እየሆንክ ነው? ኤርሚ በኢየሱስ ክርስቶስ ስም በመድኃኔዓለም ስም በቁልቢው ገብርኤል ምንድን ነው? ምንድን ነው አንተ? በኢየሱስ ክርስቶስ ስም ቸር መድኃኔዓለም አንተ በቁልቢው ኤርሚ ስማም በወልድ መንፈስ ቅዱስ ተዋህዶ ኤርሚ አቤት አቤት ቸሩ መድኃኔዓለም በሉት እንዴ ኤርሚ ትስቂያለሽ ማሬ ግፍ ነው ኤርሚ ወይ አንተ አለክ እንዴ ምንድነው የመጣው አሁን መጣው በቃ ይሁን ተርኩ ይመጣብኛል አልኩሽ እኮ አሁን ለቀቀኝ አሁን እኮ ክርስቶስን እኔ ፈራው መቀመጥ ራሱ ኤርሚ በእግዚአብሔር ለራሴ በሽተኛ ነኝ ምን ታይቶሽ ነው አረ ኖርማል ነበር እኔ እኮ የተጮኩ ነበር በስርዓት አይደለም ምንድነው አሁን የመጣው እንዲህ ብሎ የጮኸው ነው ላንቺ ብቻ ነው የሚታይሽ እኔ እኮ ነው ሆሮር እኮ ላንቺ ብቻ እኮ ነው የሚታይሽ ማበርኩ እንደ ሰዎች እኔ የተጮኩ ነበር ማለት ነው አንተ ጋይስ አይታችኋል እንዴ ጋይስ ሂዱና ነግሯት አላየንም ምንም ነገር እየተጫወትን ነው እኔ ብቻ ነኝ ያየሁት ምን ሆነሽ ነው ተሸው አባቴ ሙት እያበድኩ ነው እውነትም አንተ ተው እንዲሁም እኮ አበድሽ ብለዋል እኔ አላመንኩም እንጂ እኔ ብቻ ነኝ ጋይስ እንዴ ጋይስ አንተ 660 አዋሉ ክርስቶስን እኔ ብቻ ነኝ ያየሁት እኛ አላየንም እኮ ወይኔ በእኛ አላየንም መሰለኝ እንዳታምጪው እሺ አይቻለሁ እንዲህ ብሎ ሊበላኝ አለ ጥርሱ ያወጣ የነ ቫምፕራየሮቹ የነ 666ቶቹ እኔ እንጃ እንግዲህ አይ እኔ በሰራሽ ሲያኩ ነበር ግን ይሄ መንፈሱ ያስነክቶሻል ነው መርፌ ወቅቶሻል እዚህ ጋር እጅሽ ላይ ምናምን ኧረ እኔ ማን መርፌ አድርጋ እኔ ምን አውቃለሁ እሷ ቤት ስንት ቀን ያደርኩት ምን እንደወጋችኝ ምን ማለት ነው አንዳንዴ እንደዚህ ይጨልማል ምናምን አሉ እያወራሽ ምናምን ድንጋት አንተ ዛሬ እያሉኝ ነው ለምንድን ነው አትታይም ይሉኛል
ኖ ላንቺ እኮ እንደዛ የሚሉሽ የሚመስልሽ ግን ላይክ አሁን እኔ ካንቺ ጋር የተጮኩ ነበር በስርዓት እየሮጥሽ ሄድሽ ነው አልተነሳክም ከወንበር ላይ ይሄ አሁን ራሱ የለክም አራለው እንደ ፊት ለፊት ነኝ ምን ሆነሽ ነው ምን ሆነ ነው እሺ ይዛል ልብስን ቀየርክ ኤርሚ በገብርኤል ተውራፍ አሁን ልብስን ቀየርክ ኤርሚ እኮ አውቆ ነው አይደል አውቃክ ነው እንደ ኤርሚ በኢየሱስ ክርስቶስ ማረ በመጥምቁ ዮሐንስ አረ ዞር በላንተ በኢየሱስ ክርስቶስ ሂድልኝ አቦ በስመ አብ ወወልድ ወመንፈስ ቅዱስ 666 ነው አረ ማሂ ከህይወቴ ውጪ አንቺ ነሽ እንደምትልኪብኝ እብዱን ምንድነው ምን ሆነሽ ነው ፋሲ ዳርሽ ወይ ያለው እኮ ምን ሆነሽ ነው ኤርሚ በገብርኤል አትጫወትብኝ አሁን ያየሁት እንዳለ አንቺ ነሽ ያየሽው ሌላው ሰው አላየም እንዳትል አሁን ሌላ ሰውዬ እኮ ልብሱን ቀይሮ መጥቷል አይ አውቀው ፋሲ ሰላም ነው